ሳይንስ ውሸት ነው ሲል የነበረው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝንብ መጠጣችሁ ውስጥ ከገባች ወደ ውስጥ ንከሯት፣ በአንዱ ክንፏ በሽታ ሲኖር በሌላኛው ደግሞ መድኃኒት አለና ብለው በተናገሩት ንግግር በወቅቱ የነበረው ሳይንስና ተቺዎች ይህንን ንግግር ለጤና ጠንቅ እና ከሳይንስ ጋር የሚጋጭ በማለት እስልምናን ለማጥላላት እንደ ትልቅ መሳሪያ ተጠቅመውታል። ሳይንስ ስለ ባክቴሪያ ማወቅ ሲጀምር ዝንብ የኮሌራና የታይፎይድ ተሸካሚ መሆኗን አረጋገጠ። ነገር ግን ሳይንስ ያወቀው የሳንቲሙን አንድ ገጽታ ብቻ ነበርና ቴክኖሎጂ ሲራቀቅ እውነታው ሲጣራ ግን ታሪክ ተቀየረ። በ1994 የቶኪዮ ዩኒቨርሲቲ ተመራማሪዎች እንዲሁም በ2002 አውስትራሊያ ማክዋሪ ዩኒቨርሲቲ አስደናቂ ግኝት ይፋ አደረገ። ጥናቱም ዝንቦች በቆሻሻ ላይ ቢውልም ለምን አይታመሙም ከሚለው ተነስቶ ነበር። መልሱም በዝንብ አካልና ክንፍ ላይ አደገኛ ባክቴሪያዎችን የሚገድሉ ጠንካራ አንቲባዮቲክስ እና ባክቴሪያን የሚበሉ ቫይረሶች እንዳሉ ተረጋገጠ። ቫይረሶችም ባክቴሪያዎችን የሚገድሉ እና እጅግ ጠቃሚ ስለሆኑ ጆን ክላርክ በምርምሯ መጨረሻ ዝንቦች ከመድኃኒት ፋብሪካ ያልተናነሱ ናቸው የሚል ምስክርነት ሰጥታለች። ሳይንስ ከዚህ በፊት ጥናቱ የዝንብን በሽታ ተሸካሚነት ወይንም ኮሌራ፣ ተቅማጥ እና ታይፎይድ እንዳላት ብቻ ነበር የሚያውቀው። ዘግይቶ ግን መድኃኒት አብሮ እንዳለ አረጋገጠ። ነብዩ ሰለላሁ ዐለይሂ ወሰለም በአንዱ ክንፏ በሽታ በሌላኛው መድኃኒት አለ ያሉት ንግግር ዛሬ በ21ኛው ክፍለ ዘመን ሳይንስ አምኖ ተቀብሏል። ከ1400 ዓመታት በፊት ምንም አይነት ላቦራቶሪና ማይክሮስኮፕ በሌለበት ዘመን አዛኙ ነብይ ህዝባቸውን ከበሽታ ለመታደግ ይህንን መናገራቸው ፊዳከ አቢ ወኡሚ ያ ረሱላህ ያስብላል። ለዘመናት በእስልምናና ክርስትና ክርክሮች ውስጥ ሚሽነሪዎች ነብዩን ሰለላሁ ዐለይሂ ወሰለም ነብይነት ጥያቄ ውስጥ ለመክተት ይህንን ሐዲስ እንደ ዋና መሳሪያ ይጠቀሙበት ነበር። የእግዚአብሔር ነብይ እንዴት ቆሻሻን ተመገቡ ይላል የሚል የንጽህና ጥያቄ በማንሳት ሲሳለቁ ኖረዋል። ውዱ ነብይ ግን ለዓለማት እዝነት ብቻ ነበር የተላኩት። በ1990ዎቹ መጀመሪያ አካባቢ የነበረ ግብፃዊ የህክምና ዶክተር አልመናር በሚባል መጽሔት ላይ ባወጣው ጽሑፍ ይህ የዝንብ ሐዲስ ከዘመናዊ የህክምና ሜዲካል ሳይንስ ጋር ይጋጫል ብሎ አስፍሯል። ዝንብ በሽታን እንጂ መድኃኒትን እንዴት ትሸከማለች በማለት በወቅቱ በነበረው የህክምና እውቀት ተመርኩዞ ምንም እንኳን ሙስሊም ቢሆን ሰፊ ክርክር አንስቷል። ይህ ሰው ሐኪም ስለነበርና ሳይንስን መሰረት አድርጎ ስለተከራከረ የዛሬው ሳይንስ ደግሞ መልሶ ሐዲስን ትክክለኛነት ሲያረጋግጥ ነብያችን ሰለላሁ ዐለይሂ ወሰለም ከሳይንስ የቀደሙና ዝም ብለው የማይናገሩ ታላቅ ነብይ እንደሆኑ ያሳያል። ይህ መረጃ ለብዙዎች እንዲደርስ ሼር እና ላይክ በማድረግ ለወዳጅ ዘመዶ ያጋሩ።